ወር ብቻ ነው። ሌላኛው ጥያቄ በሰው ቤት የምንሰራ እህቶች ሙሉ ቀሚስ ለብሰን ኒቃብ ለብሰን ነው የምንሰራው። የእጅ ጓንትና ካልሲ የግድ መልበስ አለብን? ምንም አይመቸንም። ጓንት ለብሰን መስራት ይህ እንዴት ይታያል? የሚል ጥያቄ ነው። አጅነቢ ወንድ ከሌለ የፈለጉትን ነገር ለብሰው መስራት ይችላሉ። ወንዶች ካሉ ግን ሙሉ ልብስ መልበስ መቻል አለባቸው። ወንድ ካለበት አካባቢ መራቅ አለባቸው። ቦታው ላይ ወንዶች ካሉ ሙሉ ልብስን መልበስ የማይችሉ ከሆነ ስራ መቀየር ማስተካከል ይኖርባቸዋል። እስኪያመቻቹ ድረስ ለወንዶች እይታ የሚጋለጡባቸው ሁኔታዎች ላይ እጃቸውን በልብሶቻቸው እጀታ ውስጥ በማድረግ መሸፈን፣ አሊያ ደግሞ ጀርባቸውን በማዞር እጃቸውና ያልተሸፈነ ሰውነታቸውን በአካላቶቻቸው ለመሸፈን መሞከር ይጠበቅባቸዋል። አላህ ባዘዛት መልኩ መልበስ የምትፈልግ ሴት ፊቷን እንደሚሸፈነው ሁሉ እጅና እግሯንም ከአጅነቢ መሸፈን አለባት። የሴት ልጅ እግሯ ዐውራ እንደሆነ ኢብኑ ተይሚያ፣ ኢብኑ ሐዝም የዑለሞችን ስምምነት ጠቅሰዋል። በመሆኑም ሴት ልጅ በተቻላት ያክል ለሒጃቧ ጥንቃቄ ልታደርግ፣ ስራ በምትይዝበት ጊዜም ከሒጃቧ ጋር ከዲኗ ከሐያዋ ጋር የሚሄደን ስራ መርጣ ልትይዝ ይገባታል። ሌላኛው ጥያቄ የኡድሒያ